እዚህ ጋር ለምንድነው ማሰሙን ክርስቲያኖን መሆን ይቻላል ሜሲን ግን በጭራሽ መሆን አይቻልም ምክንያቱም ለሜሲ የተሰጠው ከፈጣሪ ነው ክርስቲያኖ ወርክ ሃርድ ነው ሰርቶ ያመጣው ነው የሰው ልጅ ሰርቶ እስካመጣ ድረስ አንተ ለምንድነው ሰርተ ማታመጣ ስለዚህ ክርስቲያኖን መሆን ይቻላል ሜሲን ግን በጭራሽ መሆን አይቻልም ክርስቲያኖ 5 ባላንዶር አለው ሜሲ ግን 8 ባላንዶር በትንሹ ማለት ክርስቲያኖ 2 ጎል አለው በፋይናል ብቻ ሜሲ ግን 37 ጎል ሀቢቢ ሌላኛው ደግሞ ክርስቲያኖ 701 ጎል አለው ዩሮፕ ውስጥ ማለት ሜሲ 705 ጎል አለው በዩሮፕ ብቻ ማለት ክርስቲያኖ አጠቃላይ ትሮፊ አንድ ላይ ስንሰበስበው 35 ትሮፊ ማለት 35 ዋንጫ ብቻ ማለት ሜሲ ግን 46 ዋንጫ እና የሰው ልጅ ነው 46 ትሮፊ አለው ክርስቲያኖ ፕራይም በነበረበት ሰዓት 69 ጎል አለው ሜሲ ግን 81 ጎል አለው ፕራይም በነበረበት ሰዓት ማለት ክርስቲያኖ 2 ኢንተርናሽናል ትሮፊ አለው 2 ኢንተርናሽናል ትሮፊ ሜሲ ግን 5 ኢንተርናሽናል ትሮፊ አለው ክርስቲያኖ ምንም ወርልድ ካፕ የለው ምንም ወርልድ ካፕ ሜሲ ግን አንድ ወርልድ ካፕ አለው ጎልና አሲስት አንድ ላይ ተደምሮ የክርስቲያኖ ማለት 1196 ጎልና አሲስት አንድ ላይ ተደምሮ የሜሲ ግን ጎልና አሲስቱ አንድ ላይ ሲደመር 1244 በቃ እመኑ ክርስቲያኖ ሳይሆን ሜሲ ነው ጎቱ እናቃለን እኮ የክርስቲያኖ ወርክ ሃርድ ነው በቃ ላቡን ጠብ አርግቶ ያመጣው ነው ይሄ እናቋለን ይችላል ግን ሜሲ ከጋደት የተሰጠው ታለንት ነው በቃ ሜሲ ያረጋው ማንንም ማረግ አይችልም ምክንያቱም ከፈጣሪ ነው የተሰጠ ነገር ነው እዚህ አይነት ተጫዋች በህይወት ዘመን አንድ ነው የሚመጣው መጥቷል ካሁን በኋላ አይመጣም ኔቨር ሲን አናይም ካሁን በኋላ እንደዚህ አይነት ተጫዋች ጭራሽ አናይም እርግጠኛ ነኝ